በረካቱ እንዴት ናችሁ? ውድ ሀገሬ ልጆች ለምትሰጡኝ አስተያየት በጣም አመሰግናለሁኝ። እናም ጧት ላይ ችግን ቻይኒዝ አሳይቻችሁ ነበር። አሁን ደግሞ ፓስታውን አብረን እንስራ። በመጀመሪያ እዚህ ጋ ብረት ድስት አቀረብኩኝ። ከዛ የፈላ ውሃ አደረግኩኝ። ከዛ በመቀጠል ዘይት እጨምራለሁ። ከዛ ጨው ነው የምንጨምረው፣ ጨው እንዳስፈላጊነቱ። ከዛ እዚህ ጋ እንደምታዩት ፓስታ አለኝ። እሱን አልሰባብረውም፣ እንደዚህ በቁመናው ነው የማደርገው ማለት ነው። በራሱ ጊዜ ሲበስል ወደ ውስጥ ይገባል ማለት ነው። አያችሁት? አሁን በስሎልናል እንደዚህ ቆንጆ ሆኖ። ከዚህ በላይ መብሰል የለበትም እንዳይያያዝብን። አጠለዋለሁኝ። ከዛ አሁን እዚህ ጋር ያዘጋጀሁትኝ የማያቃጥል የፈረንጅ ቃሪያ 2 አይነት፣ ቀይ ሽንኩርትና ጥቅል ጎመን ወይንም ደግሞ በአረበኛ መልፉፍ ነው ያዘጋጀሁት። ከዛ አሁን ይህን ታዘጋጀው በኋላ እዚህ ጋር መጥበሻ ጣርኩኝና ዘይት አደረግኩኝ። ከዛ ዘይት ታደረግኩ በኋላ እንደዚህ ስላይት የተከተፈ ሽንኩርት እሱን ጨምርና እንደዛ አማስለዋለሁ በሾንካ። ብዙ ልጆች ቺክን ቻይኒዝ ስሰራ ጧት ላይ ዘይት አበዛሽ እያላችሁኝ ነበረ። ዘይት አላበዛሁኝም። ከዛ ያነሰ ዘይት እንዴት ነው ካሮቱንና አትክልቱን የሚጠብሰው? አንድ ሰው የሆነ አስተያየት ተሰጠ፣ ሌሎቻችሁም ተከትላችሁ ነው የምትሰጡትና እኔ ዘይት አላበዛም፣ ዘይት አልወድም። እና ብቻ ነጭ ሽንኩርት ጨመርኩ። አሁን ቀይ ሽንኩርታችን ከበሰለ በኋላ ከዛ በመቀጠል ደግሞ ጥቅል ጎመን ጨመርኩኝ። ጥቅል ጎመንና የፈረንጅ ቃሪያዎቻችንን ጨመርኩኝ። እንደ አድርገን ከፍ ባለ ሾንካ እናማስለዋለን። በእንጨት ማማሰሊያ ለማማሰል ያው ፓስታ ስለሆነ የምንሰራው አያማስልልንም፣ ግዴታ ሾንካ መሆን አለበት። ከዛ ቁንዶ በርበሬ፣ ከዛ በኋላ አሁንም ሶያ ሶስ ተጠቀምኩኝ። ያው ችክኑን ስሰራ እንዳሳየዋችሁ ማለት ነው። ልክ እንደዛ ነው ጠሪቁ። ያው ይሄ ፓስታ ስለሆነ ነው እንጂ የሚለየው። ከዛ በመቀጠል ከትቸብ ጨምራለሁ፣ እንደዚህ የሚበቃኝን ያክል ማለት ነው። በጣም ቆንጆ አድርገን እንሰራለን። ከዛ እንደዚህ እናማስለውና አሁን ፓስታችን እንደምታዩት አልተያያዘም። ዘይት በደንብ መጨመር አለባችሁ፣ ፓስታው እንዳያያዝባችሁ። እንደዛ አድርገን አሁን በሰላው አትክልታችን ላይ ምንድነው የምንጨምረው? ፓስታችንን። አያችሁት? በእንጨት ማማሰሊያ ካማሰል ነው ፓስታው ረፉቅፍቅ ነው የሚለው ወይንም ይሰባበራል። ግዴታ ሾንካ ነው መጠቀም ያለባችሁ። እንደዚህ ሹካ ማንኪያዎች እዩት እንዴት እንደሚያምር ማሻአላ ተባረከ ረህማን። ጨውንም አይቼዋለሁኝ፣ በጣም ነው የሚጥመው። ሰርታችሁ ሞክሩት ቤታችሁ። እኔ ብዙ ጊዜ ቺክን ቻይኒዝ ሲሰራ ይሄን ተጎን እሰራለሁኝ።